አረ ፈጣሪ ግን እንደዚህ በማርቲኔሊ አትቅጣኝ፣ እንደው በሌላ ነገር ቅጣኝ። ምን አርጊ ነው ይላል? ቆይ ማን ነው ግን የረገመን በዚህ ልክ? ማርቲኔሊ የሚባል ተጫዋች ከዚህ በኋላ ቡድኔ ውስጥ ልመለከተው? ቆይ ምን አይነት እርግማን ቢኖር ምን አይነት እድል ለነገሩ መሸነፍ እኮ ነበረብን። ማሸነፍ ሳይሆን መሸነፍ ነበር የሚገባን። ግን ማርቲኔሊ የምትባል ተጫዋች በቅዱስ ሚካኤል በአንተ ተቀጣው። በላይፍ ራሱ እንዳንተ አልተቀጣው ምንም አይደለም። በቃ አውጣው። ትችላላችሁ። ወይኔ ያቲያጎ ሶስት ኳስ ናትን ግን ትችላላችሁ። አስጠላችኋል ነጥብ። በቃ መቤቴ እንደዚህ ጨዋታ ሰግጬ ቆጠብኩበት ጨዋታ አልነበረም። ደግሞ ተሳክቶልኛል። ይችላል ብሬንትፎርድ ከሞን አረ በስመ አብ ሁላ ጎል እንደሚያገባው ለዚህ ቀን ካልሆነ ተስማ ትችላላችሁ። ካዮዴ ትችላለህ። አጥሮ እንዲ ነገር ያለው ቺናማ እንዲ አውጣው። ዘመዱ ጋራ ምን ይንቆሻቆሻል? ወያለው ተለጥልጦ መላጣውን ያሻል በለው። አንተ ብሬንቶ ምን ያድርግሎት? ብሬንትዬ በምን ውለቶ ትልቅ በር ብሬንትዬ እርሶን አንዴ ተጠብቄ የነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው። ወይኔ ችላለን። አንድ ነጥብ ጀሞ አንድ ነጥብ ማለት ነው። አይገባንም ነበር በዚህ ጨዋታ ላይ ሶስቱንም ነጥብ ሊወስድ የሚገባው ቡድን ነበረማ ብሬንትፎርድ በአግባቡ ማለት ነው። የምሬን ነው የምላችሁላችሁ። ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው። ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት? አንገቱን ሊያስደፋ የሚችል ገብቷችኋል። አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ። ግንስ ሜዳ ላይ ያየነው ምንድነው? የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ። እንዴት አባቱ የሚያቃጥል ኳስ ነው ያየነው። ማን እንዴት አባቱ እንዴ! በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር። ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሬታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ። ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው። ማጋሊሽ አይተንበትም ማናውቀው ስህተቶችን ሲሰራ እያየነው ነው። አይታችኋል አይደለ? እና በቃ ማን ይሄ ለኛ ይገባል። አይኑ በ4 ነጥብ ልዩነት እኮ አለ። አሁን ገና ነው ውድድሩ አውቃለሁ። እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው። የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ። ማርያምን አልተደሰትኩም። ማርያምን አረ በኢየሱስ ስም አረ አንድ ቲም ፕሌየር ቢኖር ብሬንትፎርድ ላይ አንድ ቲም ፕሌየር ቢኖር የሚያስብ ማለት ነው ለተጫዋች በቃ ለግሌ ብሎ የማያስብ ተጫዋች ቢኖር 3-1 ምናምን አሸንፏቸው ይወጡ ነበር። ቲያጎ የተባለ መላጣ አጥቂ ይሄ ልጅ በላው ኳሱን ስንት እኮ ከፊቱ እኮ አብሮ ሌላ አጥቂ ያለለት እኮ አንዴ ትሞክራለህ። እሺ ለራሴ ላግባ ብለህ 3-4 አንዴ የማይሰጠውም አንዴ በቃ ሁሉም አግብቶ ሂሮ ለመባል ነው እንጂ ቲም ፕሌየር የለም። መጨረሻ 97 ላይ ራሱ ማለት ነው በቃ ብድ ያለ ጌም እንዲህ ቴምፖ 97 ላይ ነው ምናምን ላይ ሄዶ መስጠት እየቻለ ፊት ለፊት ራሱ ይመታል። አቃጠሉኝ ማርያምን። እኔ እኮ እንደምትያቃታለሁ አርሲ እንደምታሸንፍ ያውቃለሁ ከድሮ ጀምሮ ብሬንትፎርድ አዌይ እስኪ ሂጂ ብራይተን አዌይ ሂጂ ምናምን ብዬ ስንት የተናግሬያለሁ። ግን ይሄ ሽንፈት ነበር የሚገባሽ። ሽንፈት እንዴ አንድ ነው ምናምን እኮ ነው ታርጌት ነው 2 ነው እንደዛ ነው ያላቸው። አንዱ ጎል ነው ያገቡት ራሱ በቃ የተሻማ ኳስ መቅጨት። ኧረ በስመ አብ! ኧረ ይሄን ነገር ማን ነው የሚያስቆምልን እንጂ እኮ በቃ የለም ወፍ። ይሄ መላጣ እንግዲህ እንደላጥከኝ ይላጥ። ሌላ ምንም አልልህ። ማሸነፍ የምትችለውን ራስ አግብተህ ለማሸነፍ ረዳለሁ እኮ ቶፕ ስኮረር ለመሆኑ ማን ላይ ነው የምትደርሰው? አላንድ ላይ አትደርስም እኮ አርፈህ ቲም እንዲያሸንፍ አታቀበልም ይሏቸዋል። አሁን አጫማት ውጤት አይደለም 4 ነጥብ ነው ይገባል። 9 ነጥብ ይሆናል 6 ነጥብ ነው ፈታ በሉ 4 ነጥብ ነው ፈታ በሉ ስትነጠቅ ተለፍቶበት ነው ሞክሬ ነው ጥሬ ነው ይሄ ቋጠሮ የመጣው ማልዬ ብሬንትፎርድዬ የልጅነቴ ያሳደገኝ የተፈነከትኩበት የተሰደብኩበት ምንኮራበት ቡድኔ ብሬንትፎርድ ሲቲ ጆሮ ስር ሆኖ እየተነፈሰል ነው። ኦያያ ማርቲኔሊ ባላንዶር ማርቲኔሊ ባላ
መልስ አልመለስም። በቃ ምንም ከዚህ ጨዋታ የምንረዳው ሁለቱንም መልስ አልመለስንም። ኤዜን ለምን እንደገዛ ነው አላቅም። ወይኔ ኤዜን ለምን እንደገዛ ነው አላቅም። ለምን እንደመጣ አላቅም። በቃ የቲሙ ሜንታሊቲ አሁንም ጥያቄ ውስጥ እንደወደቀ ይቀጥላል ማለት ነው። በቃ የዋንጫ ቲም ነው ወይ? የዋንጫ ሜንታሊቲ ያላቸው ከዚህ ጨዋታ 1 ነጥብ ይዘን መውጣታችን በራሱ ተአምር ነው። በነገራችን ላይ ተአምር ማለት ነው። እንዴት እንዳገባን ራሱ አልገባኝም። እንዴት እንዳገባን ማለት ነው። በጣም እድለኞች ነን። አንድ ኦን ታርጌት ነው ያለን፣ እሱ ነው አገባን ማለት ነው። ወይኔ ማርቲኔሊ ወይኔ ማርቲኔሊ 1 ነጥብ ማግኘታችን ራሱ እድል ነው። ብሬንት ነጥብ ጣለ በሜዳው የሌለ ነው የሚደብረው። 4 ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወት ነው ጨዋታ አንጻር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ? ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ። 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ አንተ ማነ ሚዜዋ እንዲህ ብታስደስተኝ እኔ ማነኝ? እኔ አሁን ምንም ማለትም አልፈልግም፣ አፉም የለኝም። ራያና ማዱኬ ፈጣሪ አክብራችሁ፣ ሌሎቻችሁ ግን አዋረደ፣ አሸማቀቃችሁን። ማን ነው የዋንጫ ቲም? እኛ ነን እኮ እኛንን፣ አትርሱት። የዋንጫ ቲም ነን። ብቻ ደህና ደሩ። ምንም ማውራትም አልቻልኩም። ደህና ደሩ። አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናደሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደርኩት። ትንሽ ብቻ ማለት ቀድመን አግብተን ዛሬ አርሰናልን ነው የገጠምነው። ዛሬ አርሰናል እዴ ኮርናቸው ብቻ ሳይሆን ምን አይነት ሎንግ ስሮ ነው ከኮርና የባሰ ሎንግ ስሮ ነው ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር። ራያ ትችላለህ ማዱዌኬ አትችልም ትችላለህ። ግራም ታጋባ ሰውዬ ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ 2 ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ዘጋፊዎች ምንም እንዳትሰጋ። በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ? ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆን። ታንጠባጥባለህ ምናምን ብለህ ምን አየህ? በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ አርሰናልን ገጠምነው ነው የምልህ ዛሬ። በቃ አርሰናል ሌሎች እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ። ልቤን ሊያስተፉኝ አግብተን አቻ መደረጉ ያቃጥላል። በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ። ቀጥል። አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈለግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው የምላችሁ። ይሄን ሊግ ምን በለውኛል? ምን አለ በለኝ ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቅኩት እንጂ እንደምንበላ በእርግጠኝነት ነው ነገር እንደምንበላ በእርግጠኝነት ነግራለሁ። we are the gunners። አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጭ አቻ ስንት አርቴታ ድንጋይ ራሱ አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። አርቴታ በሚባል አርቴታ የሚመራው የሙጀሊያም ስብስብ
አመት ጠብቆ አትደሰት ሊል ያቃጥለ እንዲህ ከአይምሮ ደልሶ የሚያወጣው ይሄን ወይኔ በቁርአን እንዳለ የስኳት ጥልቀት አረ ጥልቅ ባህር ውስጥ ወስዶ ይጣሏችሁ። ወይኔ ያለፈውን ዓመት ዜንቼኮ የሚባል መዘፍዘፍ ያውነ ተከላካይ አምጥተው ዋንጫ ሳጣን። ስተርሊንግን ግትር ብሎ ሰርፕራይዝ ብሎ አመጣ። ያዛ ሳይበቀው በአንድ ግትር ያለ የሆነ ጥቁር በጥቁር ለብሶ ካሸነፈ ሁሌ ጥቁር በጥቁር በገድ የሚያምን አሰልጣኝ በሱ ምክንያት አሁን ማዱክ የሚባል እንከፍ እንደ ኢዚ አይነት ሹሩባ የተሰራ ከዓመት ሊልጥህ ምን አለ የራይስ እዛ ሄደ ሲቲ ቤት ሄዶ ምን አለ ወይኔ ቢስሚላህ የሮድሪ ቤንች በሆነ ከዛ ሄዶ የሮድሪ ቤንች እንዳለ ሁሉ ደንቆሮ ሳካ ተቀይሮ ገብቶ ምን እንደሰራ ተቀይሮ ይገባል እንዳለ እንከፍ ለአራት ዋንጫ ይራገጣል አንድ ዋንጫ ሳይበላ። ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው። በቃ ማን ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ አንድ ጨዋታ ሲቲ ቀርሞን ቢጫወት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ነው ያለን? በኢየሱስ ክርስቶስ ምን እናቴ ወይኔ ጉዴ! ኧረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይህንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው ምን አባት ነው አንተ የምትይኝ? አዘቅዝቀዚ እንደዚህ ፊት ማለት ነበር። ኧረ ወይ ኦሮሞ ምን ይላል መሰላችሁ? ገረም ዱቢ ቀባምቴሞ ይላል። የሻፈደች እርግብ አሞሬ ወይ ያላ ይላል። አውጣው 9 ነጥብ ሆነ። በራሳችን ነው የምንወስነው። ኤፍሲ እስኪ አሁን ምን ይውጣል? እስኪ ወታወራውን ወንድነ ጥፍጥፍ ነው ያደረጉሽ። በቃ ጥፍጥፍ እንዶ ኢጎር ቲያጎን አመስግኑ እንጂ እግዚአብሔርን 3-1 ምናምን የሚያልቅ ጨዋታ ነበር። ስንት 1-1 እያገኘ እየሳተ በቃ እየማራችሁ። ሲቲ በራሱ ካሁን በኋላ የማይወስን ከሆነ አይችልም። በቃ አርሰናል አርፈ ትቀመጣታለህ። ሰላም ለሰው ልጆች ፍቅር